بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو عندما جهتوش من العالم تقنيو السلام عليكم ورحمة الله وبركاته. تنش رزم يالا جزيق أيتنال بأمارنيا سالقوا مالتنا. زاري تنش حساب علي لما ناقر مفلقو السودومو لإثيوبيا حزب لهلم بهر سبوش በአንድ አገር ሆነን ወንድማሞች ኢትዮጵያኖች ብለን እስካሁን ድረስ እየኖርን የነበርን ማለት ነው። አሁን አንድ አመት ሊሆን ነው የኢትዮጵያ ግፍ የምታርገው ያለች በትግራይ ህዝብ ማለት ነው። እንዲሁም የሚገርመው ብዙ ሰው ወጥቶ ለመቃወም እኔ በጣም ጠብቅ ነበር። አንድ ቀን ሁሉ ሰው ወጥቶ ይቃወማል እያልኩ ነበር። ግን አሁን አንዳንድ አክቲቪስቶች መቼም ተጀምረዋል። በጣም ደስ ይላል። ምክንያቱም ለግፍ የወረደው ህዝብ ድምጽ መሆን በጣም ደስ ይላል። እኛ በርግጥ ማንም ሊጎዳ ደስ አይለንም። መጀመሪያ ጦርነት ሲጀመር ግን እኔ አስታውሳለሁ፣ ብዙ ጊዜም ብያቸዋለሁ፣ ለትግራይ ህዝብ ስቆም ማለት ነው አንቺ ዘረኛ አንቺ ምናምን እያላችሁ ስትናገሩ በዛ ሰዓት ማለት ነው ብዙ ሰው በኋላ በየራሱ በየቤቱ ሲደርሰው ማለት ነው የራሴ ወገን ማለት ጀመረ ማለት ነው። ለወገኔ ደግፋለሁ፣ ለወገኔ ያግዛለሁ። ይሄ እኮ ያለ ነው። አላህ Subhanahu Wa Ta'ala ሲፈጥረን ማለት ነው። እንደምታውቁት መቼም እናንተ አሳልፋችሁ በሙፍቲም በቄስም በሁሉም ብትሰጡን አላህ እኮ ተለያየ ብሔር እንደፈጠረን ተለያየ ቋንቋ በተለያየ አህዛብ አድርጎ እንደፈጠረን ግን አክሰፕት ማድረግ ነው። ማንም ሰው መርጦ የሚወለድ ከአንድ ሀገር ከአንድ ብሔር ከአንድ ህዝብ ከአንድ ቀቢላ አይደለም። በራሱ አላህ Subhanahu Wa Ta'ala ፈጠረው ነው። ግን ለዛም ተከባብራችሁ በሰላም ኑሩ ነው የተባልን እንጂ ተገዳደሉ አልተባልንም። አንዱ ለአንዱ መናቅ እንዳለበት ወይ ደግሞ መቋሸሽ እንዳለበት በሁሉም ሃይማኖት በእስልምና ብቻ ሳይሆን በሁሉም ሃይማኖት ክልክል ነው። እንዲሁም በዓለም ህግ ራሱ በጣም ክልክል እንደሆነ እንደምታውቁት ነው። አሁን የምናየው ግን የራሳችን አገር ብለን እንዲሁም እኛ ምንድነው ብቻ አንድ ሲቲዝን ወይ ደግሞ እንደ ኢትዮጵያ ሆነን ብቻ ሳይሆን ለኢትዮጵያ ትልቅ አስተዋጽኦ ያደረገ ህዝብ ትግራይና መንግስቱም እዚህ አይነት ግፍ ይደርሶ ብሎ ሰው በፍጹም አያስበው። አሁን መጨረሻ ላይ የመንግስት ጭንቀቱ ማለት ነው ስለፈሸለ ወዳቃ መንግስት ስለሆነ በጣም አረመኔነት የመላው መንግስት ስለሆነ ከውጭ ኃይል አምጥቶ ከነ ኢሳያስ አፈወርቂ ከኤርትራኖች ሆኖ ከሌሎች ኃይሎችም ሁሉ ያልተካፈለ ኃይል የለም። እንደምታውቁት ህዝብ ትግራይ ግን እንዲሁም አልንበረከክም እያለ ነው። እስካሁን ድረስ አልንበረከክም። ከመጀመሪያ ለህዝብ ትግራይ ለማንበርከክ ታስቦ ማለት ነው በህወሓት ስም ተደርጎ ይህን ሁሉ ስታስታውሳላችሁ ህግ ማስከበር ነው የተባለ እንደዚህ ህግ ማስከበር በዓለም ታይቶ አያውቅም። ስንት ግፍ ህዝብ ትግራይ ደርሰዋል። አሁን ደግሞ ያለ በረሃብ እየሞተ ነው። ኤሌክትሪክ የለውም፣ ኔትወርክ የለውም፣ ምንም የለውም። ይህን ሁሉ ህክምና ሆስፒታል ሁሉ ፈርሰዋል። አሁን ደግሞ መጨረሻ ላይ እንደገና ደግሞ አዲሱ ስንት ጊዜ ደብደባ እየተደረገ ነው፣ በአየር እየደበደበ ነው። እናንተ አታቁም ብዬ አላስብም። ምክንያቱ አሁን በኔትወርክ በዓለም ሙሉ ላይ ይታያል። ወላ በኢትዮጵያ ቲቪ ባታዩትም በሌላ በሶሻል ሚዲያም ይሁን በዩቲዩብም በተለያየ ሚዲያዎች እየወጣ ነው። ስለዚህ እንደ ትንሽ ብታስቡ እኮ ህዝብ በሙሉ ቢወጣ ለሁሉ ህዝብ ማጥፋት አይችልም። አብይ አህመድ ለሁሉ ሰው መግደል አይችልም። ለህዝብ ትግራይን እየገደለ እኛም ራሱ ለገጧት ለኛም ይመጣናል ወደኛም ይመጣል ብትሉ ዝም አትሉም ነበር።
ስለዚህ የሚያሳዝነው ደግሞ ዋና ሰዎች በመሃል ሆኖ ይህን ግፍ ነው ይሄ ጥሩ አይደለም ማለት ያለባቸው ሰዎች እነ ሐጂ ሙፍቲ ዑመር አሁን ወጥቶ ምን ነው የሚለው ያለው ሰውዬ እኔ መስጥር አለኝ ለአገሪቱ ለአንድነት ብዬ ነው ዝም ያልኩ እንጂ አወጣዋለሁ ምስጥሩ ምናምን ያለ ነው እስኪ ምን እንደሆነ ምስጥሩን እንሰማለን ካወጣው እስከዛ ደግሞ ኮኖረ ማለት ነው ስለዚህ በመቀለ ላይ ድብደባው የተደረገ ትንሽ በእንግሊዝኛ ስሙት Ethiopia launched its third airstrike in a week on the capital of Tigray on Wednesday, as it steps up its campaign to try and weaken forces loyal to the northern region's ruling party. Tigray Television, which is controlled by the Tigray People's Liberation Front, said the strike hit the city centre in Mekelle. Video obtained and verified by Reuters shows plumes of smoke billowing from the scene. Two witnesses and a humanitarian source in Mekelle say the strike appeared to be aimed at a major factory complex. The Ethiopian government said it had targeted buildings where Tigrayan forces were repairing armaments. Fighting in the nearly year-old conflict is intensifying. Having recaptured Mekelle and much of Tigray several months ago, the TPLF pushed into the neighbouring Amhara and Afar regions in July. Last week, the TPLF said the government had started an offensive in Amhara. The military said it was inflicting heavy casualties and that the TPLF had opened war on all fronts. ስለዚህ በአማርኛም አለ መስማት ትችላላችሁ ግን ዓለም እንዳወቀው ለያሳያችሁ ብዬ ነው እንጂ እናንተ ሳታውቁ ትቀራላችሁ ብዬ አላስብም እና ህዝብ ትግራይ በጣም ባደገኛ ሁኔታ ነው ያለ ዝም ብላችሁ ማየት ምን ማለት ነው እስካሁን ድረስ ለምን ነው ሰው እኮ ትንሽ ህልና መኖር አለበት ትንሽ ህልና ለምን አይኖራችሁም ለምን ወጣችሁ አትቃወሙ ተቃውሞ ለምን አታረጉም እኛ እኮ ለድጋፍ ብላችሁ ለመንግስት ብላችሁ እኮ ድጋፍ አረጋችሁ ስትወጡ አይተናል በርግጥ የሚያሳዝነው ደግሞ ስንት ሰው ለጠቅሙ ለራሱ ጠቅም ብሎ እየደገፈ ነው አሁን ግን ምንድነው ከፓርላማው ከመንግስቱ ራሱ ብዙ ሰው እየወጣ እየሸሸ ነው እኛ ደግሞ አልহামዱሊላህ አላህ አላሳፈረንም ምክንያቱም ህዝብ ትግራይ የተበደለ ህዝብ ስለሆነ እናንተ የህዝብ ትግራይ ሰላም እንዴት እንዳመጣው ብታውቁ እንደሱ አታረጉም ነበር ህዝብ ትግራይ እኮ ዝም ብሎ አይደለም የ27 አመት በሰላም ኢትዮጵያ ስትኖር በዛ ሰዓት ይሁን ሁሉ ሲሰራላት ምን ያልተሰራ ነገር አለ በኢትዮጵያ ደግሞ በራሳቸው መንግስት ላይ ያለ ሰው ይሁን ሁሉ ግፍ ያደረገ ከኢሳያስ አፈወርቂም ተስማምቶ ከነዚህ ጉንበት ሰባት ከነ ምናምን ይሁን ሁሉ የተደረገ ማለት ነው ስም ማጥፋት የተሰራ በፕሮፓጋንዳ በእነሱ ሌላ እየሰሩ ሌላ ደግሞ ለነሱ ለማውረድ ብሎ ስንት እየተሰራ በርግጥ ለክፋቱ ተሳካላችሁ ምክንያቱም ዋና ህወሓት መውረድ ብላችሁ ለህወሓት ብቻ ቢሆን እንደዚህ አይደርስም ነበር ግን የህወሓት ጥላቻ አይደለም የህዝብ ትግራይ ጥላቻ ነው ምክንያቱም አሁን በየቦታው ስናየው አዲስ አበባ የአቢ አህመድ ወይ የኢትዮጵያ ወታደር የሚያረጉት ግፍ በጣም ያሳዝናል በሴቶች እንዴት ብሎ እንደዚህ እስከሚደረስ ይደረጋል እስከ እንደዚህ የተመቱ ወታደር ተብሎ አንድ ወታደር ወይ ደግሞ መከላከያ ሲባል ለህዝብ ጠቃሚ ነው መሆን ያለበት እንጂ እንዴት ብሎ እንደዚህ አይነት ግፍ ይሰራል ያ ሃሎ ሰላም እንዴት ነሽ እህቴ ሰላም እንዴት ነሽ ሰላም ነሽ ደህና ነኝ አማርኛ ፕሮግራም ስላደረግሽ ነው አማርኛ የተናገርኩት እሺ ለነዚህ ዶንቆሮዎች ላስተላልፍ መልእክት ማለት ነው መቀለ ስለተደበደበች የሆነ ህንጻ ስለፈረሰ ደስ ብላቸዋል አትደሰቱ ህንጻው የሰራው ትግራዋይ ነው ህንጻ ትግራዋይ አልሰራም ትግራዋይ ነው የሰራው ህንጻው እንጂ ህንጻው ለትግራዋይ አልሰራም ስለዚህ ህንጻ ይሁን ምን ይሁን
ራሳችን እንሰራዋለን። አትደሰቱ። ጦርነቱ እናንተ ጋር ነው ያለው። ስለተሸነፈ የመጨረሻ ዘመቻ ብሎ ለመቀሌ ለመግባት አስቦ የነበረ ስለከሰረ ያለው አማራጭ ምንድነው? ለእናንተ ለማስደሰት ብሎ የማንንም ልኡክቱ አይደለም ተጋሩ። ይህ ማወቅ ያለብን የአማራ ልኡክተኛ ነው። አማራ እንደዚህ አድርግ እያሉ ያሉት እነ አማራና እነ ፋሽስትና የኢሳያስ እንትን ናቸው። በተለይ ለአማራ ማለት ነው። ቀንድ ጥላታችን አማራ ነው። በጣም በጣም ማለት ነው። ምክንያቱ የኛ ደስታ መቼም አይፈልጉም። በቃ የኛ ሀዘንና የኛ ልቅሶ ነው የሚፈልጉት እነሱ። ስማችን እያጠፉ ያሉ ምንም ሳናድርግ ይህ አድርገዋል። እሺ ህወሓት እንዲያደርግላችሁ ነው የምትፈልጉት? ሴቶች እየደፈረ ነው እንዲደፍርላችሁ ነው የምትፈልጉት? እንደዚህ አይደለም። ዕላማው ለመሳካት ነው የወጣው። እናንተ ደንቆሮዎች ማለት ነው። ለአህያ ክብር አያስፈልገውም። አህያ ታጥቦ ወደ አፈር ነው። እናንተም ክብር አያስፈልጋችሁም። እሱማ ቲዲኤፍማ ቆቦ ላይ በጀነነተር አድርጎ መፍጫ ቤት ሰርተዋል። እናንተ ደደዎች ግን ምስጋና የላችሁም። ምክንያቱ አህያ ነው። አህያ ደግሞ ክብረት አያስፈልገውም። ታጥቦ ወደ አፈር ነው። ኧረ አህያ ይሻላል ከእናንተ። ምን አይነት ሰዎች እንደሆነ አላውቅም። የሚነዳችሁ መንግስት እንኳን አታውቁም። ማንጨብጨብ ብቻ የመጣ መንግስት። ከመለስም እንደዚህ ስታደርጉ ነበር። ይህ ጦርነት ደግሞ እኔን የሚገርመኝ ለአብይ ይወቅሱታል። አብይ ምን አደረገላችሁ? እየፈለገ እኮ ነው እያደረገው። ይኸው ትግራይን ፍቀድልና እንጨብጣታለን አለ። ጅዋር ይታሰረንን በላችሁ እናንተ ናችሁ። ኦሮሞ እንደዚህ ደሆን ምስቅልቅል ይውጣ ያላችሁ ደግሞ እናንተ ናችሁ። ኦሮሞ ሳይቀር ማለት ነው። እኔ ለኦሮሞ ምናምን ወጊኔ ሳይሆን ግን ጅዋር ይታሰር ያሉ እነሱ ናቸው። ትግራይ እንጨብጣታለን፣ ጦርነት ይከፈትልን ያሉ እነሱ ናቸው። ግን ድራማ ሰሩት። በምን እንግባ ወደ ትግራይ ለማለት ሰሜንስ ተመታ ምን ተመታ ብላችሁ ጦርነት ጀመራችሁ ማለት ያግቡት፣ ጨብጡት። አዎ መሬት መጨበጥ ትችላላችሁ። ህዝብስ መጨበጥ ትችላላችሁ? አትችሉም። ህዝቡን ያስወጣችሁ አብይ ነው እንደዚህ የሸወለን። አብይማ የፈለጋችሁን ያደረገላችሁ። ትግራይ ጨፍጭፍልን፣ ጨፍጭፍ። ከሌላ ሰራዊት አምጥተዋል፣ ከሶማሌ ከኤርትራ። ከዚህ በላይ ምን ያደርግላችሁ? የእናንተ ሽንፍነት ነው። ወንድነት አምጦ ፎከራ ብቻ አይደለም። ሞት አትፍሩ። ትግራዊ ሞት አይፈራም። አሁንም የትግራይ ህዝብ እያለቀ ነው። አዎ ማለት አበባ ሊሰጥ አይደለም፣ አበባ ሊቀበል አይደለም የወጣ በረሃ ለመስዋዕት ትግራይ ሰላም ትሁን ብሎ ለመስዋዕት ራሱ አፍቅዶ ነው የወጣው። እናንተስ መጥቼ ኮንዶሚኒየም የምትሰጣለው ለሆናችሁ ነው እኮ በረሃ የምትወጡት። ማንም ለአንድ አማራ ሞታለሁ ብሎ አይደለም የሚወጣው። መጥቼ ኮንዶሚኒየም የምትሰጣለው፣ መጥቼ ስንት ብር ከፈለኛል ምናምን ብላችሁ ነው የምትወጡት። እናንተ ሆዳሞች ማለት ነው። የሚነዳችሁ መንግስት እንኳን አታውቁም። እኔ እንጃ ከእናንተ የማላይበት ቀን በጣም ናፍቆኛል። ውይ በስመ አብ በጣም ነው የምታሳዝኑት። የሚነዳችሁ መንግስት አታውቁም። አማራዎች ማለት ነው። እናንተ አሁን ከማን ጋር ልትኖር ነው? ተከባችኋል። ኦሮሞና አማራና ትግራይ ሰላም ያልሆነ ኦሮሞና አማራ አንድ ሊሆን አይችልም። አማራና ትግራይ ሰላም አንድ ያልሆነ ማለት ነው። ምክንያቱም አማራና ትግራይ ብዙ ያመሳስለዋል አለ የሚያመሳስለው ማለት ነው። ግን አንድ አይደለንም የነበርነው። ውሽጣችን መርዝ ናቸው። አሁን እኮ ነው የታወቀው፣ በሁኔታው ነው የታወቀው። እስከዚህ ድረስ ጥላቻ እኔ አንዳንድ ጊዜ ሳስበው በጣም ይገርመኛል። ለምንድን ነው እስከዚህ ድረስ አንድ ሰው ጥላቻ የሚኖረው ለአንድ ህዝብ? እስከ ሞት፣ እስከ መጥፋት፣ እስከ ዘር ማጥፋት የሚመኘውና ይሁን ሁሉ ወጣቱ የሚልከው ሂዱ ዝመቱ እያተባለ ገጀራ እየሰጡ ምን እየሰጡ በጣም ያሳዝናል። በጣም ያሳዝናል። አዎ ለለ ደግሞ ማለት ነው። አሁን ወለጋ ተገደለ ይላሉ። እሺ ጃልማሮ ወጥቶ በገለልተኛ ይመርመር ይላል። የኛ ደግሞ እንደዚህ ገድለው ህወሓት ይባላል፣ በገለልተኛ ይመርመር። እነሱስ ዝም ይላሉ። ምክንያቱም ያውቁታል። አንዳንድ ቤት ጋጀራ ይዞ ነው የሚወጣ። አሁን ወልዲያ የነበረ ቆቦ ላይ የነበረ ከዚህ በፊት ጋጀራ ይዞ ነው የጠበቁት። ግን ቲዲኤፍ በሰላም ነው የገለገላቸው። አይ እነሱም እኮ አሁን መሰከሩ ቲዲኤፍ ምንም እንዳላደረገ። እነሱ የፈለጉት በቃ ከአብይ አህመድ ተጠግቶ ዝም ብለው ስም ማጥፋት ነው የሞከሩት። ግን ሀቅ አይደበቅም።
አሁን እናንተ እኔ ደግሞ እሺ አንድ ደግሞ ምን ሙስሊም ትግራይስ ለምንድን ነው ለቲዲኤፍ ለህወሓት የምትወግዱ ምናምን የምትሉ አላችሁ ብዙዎች ማለት ነው። ለሙስሊም ትግራይ በቃ ለመመሻ እኔ እንጃ አፍ ለመዘጋት ትጥራላችሁ። ትግራይ የማን ናት? ትግራይ የሚገርምሽ እነሱ የወሎ ምናምን ሲደርስ እኮ የወሎ ምናምን ጀመሩ። ሐጂ ሙፍቲ ዑመር የነሱ ሙፍቲ ነው። ምን አለ? አንድ ሁላችን ሙስሊም ለሙስሊም መደጋገፍ አለብን እና የትግራይ ሙስሊም ለነሱ ሙስሊም አይደለም ወይስ ምን እንዳሰቡት እኔ አላቅም። ኖ አይደለም የትግራይ ሙስሊም እኔ ስነ ስርዓት ይሁን ምን ይሁን ከትግራይ ሙስሊም አውቃለሁ። የትግራይ ሙስሊም ማለት ነው ነበሩ መንደራቸው ጓደኞቼ ሙስሊም ነበሩ። አይ እነሱ እንጂ እነሱ እንደዚህ ለይተው እንደው ወላ በሃይማኖት የሚገርምሽ በሃይማኖት ሳይቀር እኮ ድጋፍ የላቸውም። በሁሉም ሃይማኖት ድጋፍ ሳያድርጉ ነው እስካሁን ድረስ። እኔ አንድ አማራ ያለው አንዳዎች ሙስሊም አንድ ነን፣ ሙስሊም ልዩነት ይሁን ስዑድ ያለው ምን ይሁን ሙስሊም አንድ ነን ይባላል። ውሸት አይቻለው። የት አለ ከዚህ? እሺ እኔ ያስታወስኩት ቀን ማለት ነው ባለፈው ረመዳን ትግራይ ላይ መቀለ ጾም ላይ ማለት ነው አዲስ እንደሃን የአባቴ እህት አለችና ረመዳን ጾም ነበር። ሃይላንድ ውሃ መስጠት ነበረባቸው። ኢትዮጵያ ሙስሊም ነን የምትሉ ማለት ነው አነጃሽ ተመቶ በገለልተኛ ይመረመረልን እዛ የነበረ ቅርጻ ምርጽ ይምጣልን ትሉ ነበር። እናንተ ግን ውሸታሞች ናችሁ። እና ትግራይ ዘረኛ ሙስሊም ትግረኛ ዘረኛ የለም ትላል ለማለት እንትን ትላላችሁ እንዴ? ማንነቴ እኮ ነው ትግራይ እኮ ማንነታችን ናት። ትግራይ ያልወደድኩ ኢትዮጵያ ወደ የሚገርመኝ ዘረኝነት ምን እንደሆነ እኮ አልገባቸውም። ዘረኝነት የሚባል ወላ በእስልምና ወላ የሚከለከለው ምንድነው? የኔ ዘር ይበልጣል ከሌላ ዘር ብሎ የሚያንቋሽሽ ሲሆን መጥፎ ነገር ሲናገር እንጂ እኔ ለወገኔ እቆማለሁ እደግፋለሁ ማለት ምንድነው ዘረኝነት የሚያደርገው? ዘረኝነት አይደለም። አንድ ሰው እኮ ገና ከቤቱ ይጀምራል፣ ከወገኑ ይጀምራል ሲረዳ ማለት አላህ Subhanahu Wa Ta'ala ራሱ አልአቅረቡና አውላ ቢልማዕሩፍ ብለዋል። የቅርብ ሰደቃ መውጣት ራሱ ስትፈልግ ቅርብ ድሃ ካለ ለሱ ነው መስጠት ያለብህ ከሩቅ ሰው ከመስጠት ማለት ነው። ሌላ ሀገር ያለ ሰው ከመደገፍ አጠገባችን ያለ ምስኪን የማያገኝ ለዛ ነው የምትሰጠው ነው አጅር የሚያደርጉ። ስለዚህ አንድ ሰው ለቤተሰቡ ለህዝቡ ለወገኑ ካልሆነ ለማን ሊሆን ይችላል? ለማንም ሊሆን አይችልም። እኛ ግን የበለጠ ዘርነን ከማንም ዘር እኛ እንሻላለን አላልንም። ያ ነው ዘረኛ የሚያስብል አላልንም። አንጃሽ መስጊድ የሁላችን ነው። አክሱም ጽዮን የሁላችን ነው እኮ ነው። እንደዚህ እኮ ነው የደፈሩን እነዚህ 27 ዓመት ሙሉ እኛ የዜግነት ክብርያን አንድ ቀን ስለማንም እንትን ብለን አናውቅም። ታሪክ ደግሞ የኛ ደግሞ ታሪክ መጻፍ አልቻሉም። ታሪክ መስራት እንጂ ከዚህ በፊት ችግሩ ምንድነው? ታሪክ እነሱ ማለት ነው እኔ እንጃ እነሱ እንደ አንበሳዎች የራሳቸው በፈለጉት ታሪክ ጻፉትና በቃ እንደፈለጉ እንጂ መስረጃ ቪዲዮ እኮ አለ ሁሉ ነገር ቪዲዮ። እኛ ተጋራ አይደለንም መስጊድ አቃጥለን የምንጨፍር እናንተ ደደቦች ማለት ነው። ሙስሊም ዘረኛ ክርስቲያን ለትግራይ ሙስሊም አንድ የሆነ ጽሁፍ አየሁት ከሙስሊም ከኢትዮጵያስ ሙስሊም የሚጠላ ሰው ምን አለ? ለትግራይ ለማሸማቀቅ ነው። ትግሬ ናቸው ሙስሊም የሚጠሉ። እኛ እኮ እዛ የምንኖረው እኮ ትግራዋይ በራሱ ያውቃል እንዴት እንደሚኖር በራሱ ያውቃል። እነሱ አጀንዳ አድርገው ለኛ ሌላ ነገር ሊጠቀሙን ስለፈለጉ ስላልቻሉ ናቸው እና አይችሉም። አሁንማ ሁሉ አውቀዋል። ትግራዋይ በሙሉ አውቀዋል። በቃ የሚደበቅ ነገር የለም። ቪዲዮ ስትሰሩ መሆን ላይ ሙስሊም እየተገደሉ ነው ብላችኋል። የውሸት ፕሮፓጋንዳ ሰርታችኋል። ሙስሊም አንድ የሙስሊም አንድ ነን ትላላችሁ። የኢትዮጵያ ሌላ ቦታ መሆን ትችላላችሁ፣ ግን የትግራይ ሙስሊምና የእናንተ ሙስሊም ግን አንድ አይደላችሁም። አይቻለው። እናንተ አንድ ብትሆንማ ሌላ ነበረ። ሙስሊም ትግራይ ያለው አንድ ሆናችሁ ልክ እንደ አክሱም ይሰራ ብላችሁ እየረበሻችሁ እርስ በርሳችን ለማጨራረስ ማለት ነው። እንደዚህ እያላችሁ ነበር። አነጃሽ መስጊድ ሲመታ ግን አነጃሽ ማለት እንኳን እናንተ ለእኛም ክብር ነው። ዝም አላችሁ በቃ። እንደውም ተደሰታችሁ። ምክንያቱ የትግራይ ስለሆነ የትግራይ መሬት እናንተ ሙሉ ትግራይ ብትቃጠልላችሁ እናንተ ደስታችሁ ነው። ከዛ በኋላ ግን ኢትዮጵያ ወዳለው ኢትዮጵያ እንኳን ስም አትንገዱ። ስለዚህ እናንተ ደብተራዎች ማለት ነው በትግራይ
ሱም አትንገዱ በትግራይ ነገር የራሳችሁ ታሪክ የላችሁ አለቀ አሁንማ አለቀ እኮ በቃ የመጨረሻ ነው እንደሱ የሚባል ነገር አሁን ራሱ ምን ጀመሩ መሰለሽ እኛ እኮ ድሮስ ወንድማሞች ነን ይሄ እገለ ነው እንደዚህ ያደረገን እንጂ ምናምን እንደ ጭንቅላት የለውም ሰው ማንም እኮ ሊነዳው ጭንቅላቱ አይችልም ግን በቃ ዝም ብሎ መጨብጨብ ሳታስብ እንዴት ብሎ ሰው ያንጨበጭባል ለመግደል ደግሞ ለሰው መጥፋት ለዘር መጥፋት እንዴት ብሎ እንደሱ ይሆናል እና አሁን ሰው ነው ያሳሳተን እንደዚህ ነው ቢባል ይሄ የውሸት አባባል ነው ግን ኤኒዌይ አንድ ሰዎች ግን አንድ አመት ሙሉ መጥፎ እንደሰሩት አሁን ድምጽ የሆኑ ናቸው ለራሳቸው ብለው ለኛ ሳይሆን እኛ እኮ አልፈዋል በቃ ለራሳቸው ብላችሁ እንጂ ለትግራዋይ ብላችሁ ፍጹም አይደለም አንድ አመት ሙሉ ሲጨፍሩ ነበር ሙስሊም ክርስቲያን ይሁን እየጨፈሩ ነበር በደስታ ማለት ነው አሁን ወደ እናንተ ስትመጣ ግን አለቀሳችሁት ቅመሱት የትግራይ ሰራዊት ደግሞ ንጹሃን ምንም ነገር አያደርግም ግን እናንተ ለድራማ ብላችሁ ያላደረጋችሁ ነገር እንዳይኖር አጣለው ብዙ ነገር አድርጋችኋል ብዙ ነገር ቤት እያፈረሳችሁ ነው በድሮን እየደበደበ ነው እናንተ ግን የፈለጋችሁ ብታደርጉ አንድ ትግራዋይ እስከሚቀር እንዋጋለን እንጂ መቼም ይሁን የጠንቋይና በእናት የተመረጠ በሾርት ሚሞሪ የተመረጠ መንግስት ለትግራይ አያስተዳድራትም በፍጹም ቃል ነው መቼም አንበረከትም አብይ መቀለ ስለተደበደበ ወደ ኋላ የሚመለስ መስላችሁ ነው አይሆንም ለእናንተ ለሾርት ሚሞሪ ለማስደሰት አዎ እንደዚህ ያደርጋል ግን ትግራዋይ ወደ ኋላ የሚል ነገር የለም በፍጹም ተአምር ለመስዋዕት ነው የሄደው በረሃ ላይ እየተዋጋ ያለው ማለት ነው እናንተ ከኛ የምትፈልጉት ሀዘን ብቻ ደስታ ምናምን ከኛ እንትን አትሉ የኛ ሀዘን የእናንተ ሰርግ ነው አንድ አመት ሙሉ ጨፍራችኋል እና በሰዓት ተመቀለ የተወሰዱት እየሳቆች ነበር እነ ወለይት ምናምን የሚል ማለት ነው አሁን ግን እናንተ ጋር ስትደርስ አላችሁ በሉ ቅመሱት እንደዚህ ነው ኢትዮጵያ የሁላችን ናት ኢትዮጵያ መሶብ ናት የነበረችው እኛ አሁን እኮ በቃ ትግራይ ሀገር እንደሆነች ከድሮ ጀምራ አሁን በዚህ ምክንያት ራሱ ትግራይ ሀገር እንደሆነች አሳውቃለች በአለም ላይ አመሰግናለሁ እህቴ ለሌላ ሰው ደግሞ አንድ እድል ልስጥና ትግራዋይ ማለት ነው ትግራዋይ ለለخنا على تيك توك قالت لخن تفكت لخن ደግሞ ስነ ስርዓት ወራ ለአና ለተስፋ ስለዝቆረጸኝ ምንም ከገበር ያخلي ለአቶም ከሐጉስ ይሊ አሁን ዝንከብር ነው ኖ ትግራዋይ ይحሩ ነበር አይ ወድቆኒ ምንም የፈለገ ይምጣስ ከመጨረሻ ይታገላል ስለዚህ እኛ ከመጀመሪያ ብለናል እኛ አንንበርከክም ህዝብ ትግራይ አይንበርከክም ኢትዮጵያ ያሳወቃት ደግሞ ትግራዋይ ነው እንጂ ማንም አይደለም ስለዚህ አመሰግናለሁ እህቴ እሺ እኔ አመሰግናለሁ እና የትግራዋይ እንባ ዝም ብሎ እንትን አይሆንም ዋጋ አለው ነጂብ ተባብ የአብይ አህመድ ደጋፊ ነህ እሺ አይ ደውለህ ነበርና አትፈልግም መግባት እንሰማህ ነበር ሐሳብ ካለ ስለዚህ በጣም ያሳዝናል እኔ ማሳየት የፈለኩት እነዚህ ሴቶች እየተመቱ ያ ሃሎ አንድ ልስጥ ሙኒር አንድ 2 ደቂቃ 3 ደቂቃ ተናገሩና ብዙ ስለማልቆይ ሄሎ السلام عليكم استاذه وعليكم السلام ورحمه الله وبركاته كم عافيه دحنديتي الحمد لله لايف ديك زلخي اول لايف بمحرناي وصغم يلم بمحرني خزغروني زمر قدام تفضلي تفضلي እኔ ያለኝ ቅሬታ ለያማራ ህዝብ በጠቅላላ ማለት ነው የትግራይ ሀዘን የትግራይ ጭንቅ በጣም ነው ደስ የሚላችሁ አብዛኞች እኔ የምለው ለሙስሊሞች እነዚህ ሙስሊሞች የውሸት ዲን የያዙ ማለት ነው
የእውነት ሳይሆን የውሸት ነው። እኛ ሙስሊም ነን ይላሉ፣ ግን የሰው ክፋት ደስ የሚላቸው የሰው መጥፎ ደስ የሚላቸው እንደነዚህ ውሸታሞች አይቼም አላቅም። አላህም አይፈሩም። እነዚህ ያወቀም ያላወቀም ሁሉም እኩል ናቸው። ሁሉም ደንቆሮ ናቸው። ሙስሊሙ የአማራ ሙስሊምም ደንቆሮ ነው፣ የውሸት ዲን የያዘው። እነዛ ክርስቲያኖቹም የውሸት እምነት ነው የያዙ። አውቆ እኛ አማኝ ነን እኛ እንደዚህ ነን ይላሉ። ከአንገት በላይ ነው። ነገ ጧት በአላህ ፊት ይጠየቃሉ። መልሳቸው ምን እንደሆነ ግን አላህ ነው የሚያውቀው። የውሸት ዲን ይዘው አላህ የማይፈሩ መላሳቸው ሌላ ልባቸው ሌላ የአላህ ፍርሃት የሌላቸው ነገ ጧት ግን በአኺራ ላይ አላህ ይጠይቃቸዋል። የሴቶች መድፈር፣ የልጆች መሞት፣ የአሮጋኖች እንደዚህ አይነት መሆን የሚያስደስታቸው ወላሂ በጣም ይገርማል። ምክንያቱም እስልምና እንዴት ብሎ ይገናኛል? እንዴት ብሎ በምን አይነት መልክ ይገናኛል? ከአንገት በላይ አልሙስሊም አኹ ሙስሊም ይላሉ። ውሸት አየናቸው እኮ ውሸት። በየመስጊዱ ትግራዋይ በየመስጊዱ ለሙስሊሞች ወንድሞቹ በሁለቱ ሀገር በዛም የሚገኛ እኮ አወቀ እኮ አምና ሁሉ ነገር አወቅን። እነዚህ ውሸታሞች። እነዛ ክርስቲያኖች ደግሞ ምን ይላሉ? እኛ ኦርቶዶክስ ነን ይላሉ። ውሸት። ይሄኛው ሙስሊም አኹ ሙስሊም ትግራይ ላይ ነው የሚሰራ። እኛ ኦርቶዶክሶች የሚባል ደግሞ ትግራይ ላይ ነው የሚሰራ እንጂ በአማራ ክልል ውሸት ነው ሁሉም ነገር። የሃይማኖት የሚሰሩት ውሸት ነው። እጃቸው ደረታቸው ላይ ያስቀምጠው ለትግራይ ሊዋጋ። የትግራይ ሰው አይደለም እንዴ? ሙስሊሙ ክርስቲያኑ ሰው አይደለም? አሁንም እኮ ይሁን አመት ሙሉ እንደዚህ ተከስቶ አሁን ደግሞ በአየር ድብደባ እየሰሙ አሁንም እስካሁን ድረስ እየተደሰቱ ናቸው። በጣም ያሳዝናል። ደስ ያላቸው። እኛ ደግሞ አየር ብትመጣ አብይ አህመድ እኮ የጭንቅ ነው የመጨረሻ ሰዓት ስለደረሰውበት ነው። የአባቱ ስራ ነው የሚሰራ ያለ። አባቱ ድሮ እንደዛ ያደርግ ነበረ መንግስቱ ኃይለማርያም። አሁንም እሱም እንደዛ ደገመው። ምንም እንትን የሌለውም። በምን መልክ ነው እሱ ይጠቅመናል ብለው ያሰቡት አላውቅም። አሁን እኮ ባለስልጣኖች ራሱ እየሸሹ ናቸው፣ ወደ ሌላ ሀገር እየሄዱ ናቸው። አብይ የሚሉት ምን እንደሆነ ታውቂያለሽ? እነዛ ሙስሊሞች ሸኾች፣ እኛ ሙስሊም ሸኾች ነን ሽመታው ፈልጎ ነው። አየናቸው እኮ ሁላቸው አማሃጃ የዲን አዋቂ የሆነው በኡስታዝነቱ ነው እንጂ እዚህ ጋር ለምርጫም ለምንም የሚደራደር በዲንም ኡስታዝ ከሆነ ኡስታዝ ነው የሚጨርሰው። እነሱ ደግሞ እዛ ቁጭ ወላሂ ፖለቲካ የሌላቸው እነሱ አውቆ ለዲን ሳይሆን ለፖለቲካ ነው እዛ የተጠቁ። እሱ ደግሞ ምን አደረገ ታውቂያለሽ? ለነዛ ሙስሊም ለመያዝ ምን እንዳደረገ ታውቂያለሽ? አንድ ጊዜ ሙስሊም ይሆናል፣ አንድ ጊዜ ክርስቲያን ይሆናል፣ አንድ ጊዜ ጴንጤ ይሆናል። ልክ እንደ ኳስ የሚጫወት ሜዳ ላይ ገብቶ እንደዛ ነው የሚጫወት። የሙናፊቅ ጸባይ ነው፣ የሙናፊቅ ካራክተር ነው። የሚገርም አይደለም። አስለን ሙናፊቅ ምን እንትን አለው እሱማ ሰው እንጂ ያላወቀው እንጂ እሱ እኮ አስለን እንደዛ ነው። ትክክል። ግን አለማወቁ ሰው ግን በጣም አሁን ምን አባታቸው አሁን ደስ የደረሰ ምን ደረሰ ሲባል ፍርንጭላ ይላሉ። አየሽ ስንት ብር ከፍሎ ነው ወደ አዲስ አበባ ሊሄዱ 5 ጊዜ እጥፍ ከፍለው እየሮጡ። ወላሂ ለአዚም አላህ ከእውነተኛ ሰው ጋር ነው። ወላሂ ያሳፍራል። ኢትዮጵያ የሚገርምሽ አሁን እንደዚህ ብትንትን ገብቶባታል። በቤኒሻንጉል በዛም በኦሮሞም በትግራይም እቺ ኢትዮጵያ የት የነበረች ሀገር አሁን እቺ ወድማለች። ምንም በኢኮኖሚ አሁን አላወቅሽም እንዴ? ዛሬ ምን እንደተባለ ላይ አልሰማሽም እንዴ? ማሜ ገብቶ ነበር ላይ ምን እንዳለ ታውቂያለሽ? አውቆ እነዚህ ሙስሊሞች ኡስታዞች ወደ ሃይማኖት ሊያስገቡት ጂሃድ የሚባል ሊያነሱ ነው እንዴ? የሚሰማቸው ሰው የለም። የኦሮሞ ህዝብ አይሰማቸውም እንጃ ምናምን የአማራ ምናምን። አማራ ደግሞ አንጀት የለውም። ምን ይደረግ? በቃ አቃታቸው። ምንም የሚያረጉት አጡና ወደዛ ሊሄዱ ይፈልጋሉ። ወደ ጂሃድ ብሎ ደግሞ ሁሉ መጫወት ያረጉት ጆሮም አያርጉላቸውም። ኦሮሞ አሁን አውቀዋል። አሁን
አሁን ድሮ ለጆሃር ያልሆነ ለበቀለ ገርባ ያልሆነ ለጫሉ እንዴሳ ያልሆነ ለምን አሁን ምን አገባው? ድሮ በረመዳን ጊዜ ምሽ ነበረ። በረመዳን ጊዜ እኮ ነበረ ኩናት መሰለኝ በዚህ በወሎ ምናምን። እዛን ሰዓት ለምን ያልቆሙ? አሁን ምንድነው አሁን ወደ ኦሮሞ ምን ያስኬዳቸው? ኦሮሞና ብዙ አክቲቪስቶች እነዚህ ደሩ ዘሃረሩ ዮኒማና ሁላቸው እየወጡ ናቸው። ሰው አትሂዱ አትሙቱ ምን ለማን ብላችሁ ነው? ለአንድ ሰው ብላችሁ ያንገት በላይ ነው። ትላንትና አይታችሁ እነዚህ ትግራይ ጨርሳችሁ እየተባለ አልነበረም እንዴ? ምን መሰለሽ ሰው ይገላበጣል። ያ ነው እኮ ችግሩ። አንድ እንትን አቋም አለመኖሩ በጣም ያሳዝናል። ይሄ ደግሞ በህብረተሰቡ አንድ የኒፋቅ ሲፋት ነው። አንዴ ይሆናል፣ አንዴ ወደዛ ይሄዳል። ሰው ለራሱ አቋም መኖር አለበት። ፕሪንሲፕ ማለት እኮ አንድ ሰው በማይገባ መሞት አላህም አይወደውም። ስለዚህ ዲን ቢኖራቸው ህልና ቢኖራቸው ወላ ዲን ባይኖራቸው በሰብአውነት የሚባል ነገር እኮ አለ። እንዴት ብለው ነው እነሱ እንደዛ ላሉማ እነሱ እንደዛ ላሉ ምን ይደረግ? አልহামዱሊላህ ኤኒዌይ እህቴ አሁን እኮ አላህ አሳያቸዋል። አላህ አሳይቷቸዋል። እኛ አላህ Subhanahu Ta'ala ከጎናችን ስለሆነ የተጨቆነ ሰው ስንት ነው ያለ የሚያለቅ ሰው? አው ግን የትግራይ ኃይል ማለት ነው ቲዲኤፍ ስንት ኃይል ነው ተታግሎ ነው እስካሁን እስከ ደሴ ደርሰዋል። ቅርብ ጊዜ ደግሞ አዲስ አበባ ይገባል። በአላህ ኃይል ይገባል። ምክንያቱም የተበደለ ህዝብ ስለሆነ አላህ ሐቀኛ ሰው ጋር ነው። የሰው ሐቅ እኔ ኃያል ነው የሚል ተረዳሽ? ኃያሉ አላህ መሆኑን ማያውቁ እነሱ ናቸው እንጂ እኛማ እናውቃለን። ኃይል ከአላህ ጋር መሆኑን እናውቃለን። ደስ ነው። እኔ ደግሞ አንድ ጊዜ እንትን ምላት በትግርኛ ከሕልፍ አይደል የዘለኹ ህዋትና ከአም ላይ ፈአትከን አይትብከያ በጃሃት ናይ ሰብ ሞራል አይትንከአ ንስቶም ይኳሽሕለው ሽኮር ሰቴን በጽይጦም ዲዮም ቆሎ በሊዕም ዲዮም መሳኪን ይኳሽሕለው ንሃገሮም ንህዝቦም ኢሎም ንስኻትክን ካን ኣብ ላይ ፈአቲና ክንበኪ የብልና ጸሎትና ናብ ረብና ናብ አምላኽና ተጸጊዕና ንረብና ንእግዚአብሔርና ክንለምነለና ኣብ ላይ እንዳኣተና ክንቁዝም የብልና ሓቦ ክልወና ኣለዎ ትሪአና ለኽነ ዲታ ተብዓ አቤን ኣብ ቲክቶክ ደን ዝበኽያ ዘለዋ ቲክቶክ ላይ ነው ኣብ ቲክቶክ ኣብ ፌስቡክ እውን ዝተወሰና ሰባት ሪአ ኣለኹ ግን ኣድላይ ኮነ ንምንታይ መሐጎስ ንኮን ዘለና መሐረኒ እምበረይ ንሕና መሐረኒና ይደፍዮም ንሞት ሰብ ዝሕጎስ ጽባሕ ንጎ እንታይ ከም ዝመጾ ባዕሉ ይፍለጥ ረብ ዘይፈርሕ ክንደይ ዲ ዘሎ ክንደይ ረብ ዘይፈርሕ ጁንታ ማለት መቀረብኩ አሁንማ ጁንታ የሚባል ነገር የለም ዳበለት ንገዞም ያትኮደም ዘላ ህዝቢ በየቤቱ ይገባበታል ገዛ ክትበጽሓ እያ ንሕና አልሐምዱሊላህ እጅ ቀሪብና ኢና ሳላ ሕዋትና ሳላ ቦታትና ሳላ ደቅና ንዕወት ኣለና ኢና ሕጂ እውን ሙሉእ ዓወት ምሳና ረቢ ምሳና እዩ ዘሎ ምስ ውፅእ እዩ ዘሎ ግን አልሐምዱሊላህ እተን ኣብ ላይ ፈኣቴን ዝበኽያ ዘለዋ በጃኻትክን ሞራል ናይ ሰበይትን ከዓ ኣይትብከያ ኣይትበኻኽያ ኣጆኹም ኢልና ንሕና ክንሕርን ኣለና ከምቲ ዝሕርኑ ዘለዉ ንሕና ከማን ክንሕርን ኣለና የቐኒየለይ ክብርቲ ሓፍተይ ሸር በልዎ ኢኹም ከዓ ሸር በልዎ ኢኹም እሞ ፅቡቅ ክትኸዲ ዘለኺ ቀፅልና ረቢ ሓግዝ ክንዓካ እሺ زحفتي آمين آمين لو ما عندي نقوريخ نير أبناي تقرنيا دا أي أخناي نقوه يا أوكي خير إن شاء الله إيش حبيبتي بارك الله فيك مع السلامة عليكم وزاري بزول أطر يا لملكتنو يا سبكوت مكنياتو ኦኬ ማን ነው ቮይስ ተጋሩ ቮይስ ማን እስኪ አታስረዝሙ ጊዜ የለኝም ሼር በሉልኝ ለአማርኛ ግሩፖች አማርኛ ኢትዮጵያ ልድርሳቸው አድርሱልኝ የደወልኩልህ ነው ቮይስ ተጋሩ ቮይስ የሚለው ኦኬ አትመልስም ሃሎ هلو هلو አይሰማም هلو
ሃሎ እስኪ አሁን መጥቶ ነበር ቀጥል ሃሎ ኦኬ ኔትወርክ አልሰራም መሰለኝ Hello? 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 ያንተ ኔትወርክ ነው መሰለኝ ሃሎ አይሰማም በደንብ አይሰማም ወይ ድምጽ እናንተ ጋር ድምጽ ቀንሱት ሃሎ የእናንተ ቋንቋ ማን ነው የሰጣችሁ እኛ እኮ የሰጠናችሁ አማርኛ እኮ ከኛ ከግዕዝ ነው እናንተ ያገኛችሁ እኛ እኮ ነው አማርኛ ያስተማርናችሁ እንጂ የእናንተ ቋንቋ አይደለም ከሲጀመር የኛ ቋንቋ ነው ከግዕዝ እኛ አውጥተን ሰጠናችሁ ለግሰን ማለት ነው እንጂ የኛ ነው የእናንተ አይደለም የኛ ቋንቋ አታውሪ እንኳን የእናንተ ቋንቋ አማርኛ ሌላም ቋንቋ እንናገራለን ደሞ ለቋንቋ አላህ የፈጠረው ቋንቋ እናንተ ለዛም የኛ ልትሉ ናቸው ሁሉ የኛ ሌላ የለም አስተግፍሩላህ አልዓዚም ወላሂ በጣም ትገርማላችሁ ኦኬ ማን ነው ልስጠ ካገኘሁ ደጀን የሚለው ከመጀመሪያ ደጀን የታለ ደጀን ዛሬ ትንሽ ልገባ ቢሆን እንጂ ሌላ ጊዜ ረጅም ጊዜ ሰጣቸዋለሁ ደጀን የለም እዚህ የቱ ደጀን ነው እንጃ ፕሮፋይልህ እንዴት ነው ብዙ ደጀን የሚለው አለው እስኪ ያ ነው መሰለኝ አዎ ኦኬ ተቀበለኝ አዎ እሱ ነው መሰለኝ ሰላም አናስተልኝ አመሰግናለሁ ምንም አይደለም ያ ጥሩ ፕሮግራም ነው ይዘሽ የገባሽው ግን አንድ ሁለት ሐሳብ ለመስጠት ፈልጌ ነው ያ እሺ ተናገር አንድ መሰረታዊ ነገር ማስተካከል አለብኝ ብዬ ማስበው ይሄ በትግራይና በአማራ ክልል እንደ የተለየ እንትን ግንኙነት እንዳለን የተለየ ነገር እንዳለን አድርጎ የምናስባቸውና የምንሄዳቸው መስተካከል አለብን እሺ ምን ቀጥል ሐሳብህ ግለጥ ምክንያቱም ምንም ትግራይ ማለት የሁሉም ሃይማኖት መነሻ ነች ያ ለአፍሪካ ሁሉም የሰጠች ትግራይ ነች ያ ስለዚህ በተለየ ቁጥር ለአማራ የሰጠችው ምንም ነገር የላትም የለም በተለየ ከአማራ የምትገናኘው ምንም ነገር የላትም ስለዚህ ለአፍሪካ በር የከፈተችው በእስልምናም በኦርቶዶክስም በማንም ሃይማኖትም በካቶሊክም ቢሆን በትግራይ ነው የገባው ለሁሉም እኩል ያሰራጨችው ስለዚህ አማራ አንድነን ሲከፋቸው በባህል በሃይማኖት እንደዚህ አንድነን የትግራይ ህዝብ የአማራ ህዝብ ምናምን ይላሉ ሲመጫቸው የትግራይ ህዝብ መጥፋት አለበት ይላሉ ስለዚህ በአይነት መጫወቻ በቃ ይብቃ ካሁን በኋላ ይብቃ በግላጭ ትክክል ለእርቅ ሲመጡም በግልጽ ለእንደዛ ሲመጡም በግልጽ እንዲመጡ እኛ ግልጽ እንወቃቸው የተለየ ግንኙነት አለ እንደዚህ እነሱ ጨከንብን የሚለውን አመለካከት ማጥፋት አለብን ብዬ ስለማሰብ ነው ይሄን ያነሳ ያለውኝ ትክክል እኔም ደግፋለሁ ምክንያቱም የተሳሳተ አስተያየት ወይ ደግሞ አስተሳሰብ ይዘን እኛ እንደ ተጋሩ ራሱ ሁሉም ወንድማችን አድርገን ከድሮ ጀምረን ማለት ከአያቶቻችን ጀምረን እስካሁን ድረስ ይሄን ሁሉ እየተከሰተ ያለ እኛ ገደብ አድርገን ህግ አድርገን ከሁሉ መገናኘት አለብን ሁሉ ወንድም ሊሆን ይችላል በህግ ነው ግና
ዝም ብሎ የሌለ ወንድማሞች ሳይሆን በህግ ተከባብሮ ነው እንጂ ወንድማሞች ቢሆኑ እኮ በዚህ ጦርነት አይተ ነው ማንም ወንድም የለንም ማንም ወንድም የሚባል የለም እንኳን ወንድም ከዛም ሊመጣ የሰባውነት የሚያሳዩ ሰዎች ራሱ ታጣ እስከዚህ ጭከና አንድ አመት እያዩ ህዝብ ትግራይ በረሃብ እየሞተ በጦርነት እየሞተ በሁሉም ነገር ተዘግቶ መንገድ ተዘግተባቸው ሆስፒታሉ ፈርሶ ነው ሁሉን አድርጎ እንዴ ትንሽ ጥቂት ሰው ወጥቶ አይቃወምም አረ ለፈጣሪ ብሎ ለአላህ ብሎ ለምን ብሎ መውጣት አይችልም የታለ ምንድነው ወንድሜ የምለው እኔ ሙስሊም ወንድሜ ይላል የታለ ሙስሊም ወንድምነቱ የሚያሳየኝ ለኔ ይገደሉ ሲለኝ ያላለ አሁን ምን ያርግልኛል ምንም አድርገም እዚህ ጋር አንድ ደግሞ ይሄን ለምናነሳው ደግሞ እንደ አጠቃላይ በኢትዮጵያ ደረጃ ሃይማኖት ነው ያለው እንጂ እምነት የለም እምነት ማለት በትክክል ፈሪሃ እግዚአብሔር ፈሪሃ ፈጣሪ ነው ትክክል ከህሊና ጋር መኖር ነው ስለዚህ በኢትዮጵያ በአጠቃላይ ግን እኔ የኔ ኮንክሉዥን የኔ የምወስደውን እምነት አለ ይሄ በቃ ሙስሊም ነኝ ኦርቶዶክስ ነኝ ጴንጤ ነኝ ምናምን የሚል ይሄ አርቲፊሻል የሆነ ከላይ ሰው ማስተሳሰሪያ የሚጠቀሙበትን መጠቀም ሲፈልጉት ሃይማኖት ይላሉ ማጥቃት ሲፈልጉት ደግሞ ያንን የሃይማኖት ነጠላ ይቀዱትና ይገድሉሃል ያቃጥሉሃል ይጥሉሃል ወደ ገደልም ይወረውሩሃል እንደዛ ሲያደርጉ ቶታሊ እምነት የሚል የውስጣው እምነት ሆነ የውስጣው ስብዕና እግዚአብሔር የሰጠህን ሃይማኖት እንኳን ብንተው ህሊና አለ አይደል ህሊናው ራሱ ይሸጡታል እኛን ለመሸወጃ ነው የሚጠቀሙት እንጂ ባጭሩ ሃይማኖትን ያላቸው እንጂ እምነት የላቸው ስለዚህ መጠንቀቅ አለብን ከማንም ዙሪያ ኤርትራ ባለው ይሁን በዚህ ባለው ይሁን ይሄ ለሽፋን ያላቸው አብረው አይደለም የገደሉን ያሉን አብረው ተስማምቶ አይደለም እንትን ያደረጉ ያሉት ስለዚህ በቃ ሁሉም አረመናውያን ናቸው በሃይማኖት ደረጃ እምነት የላቸውም አረመናውያን ናቸው ይሄ ሃይማኖት የሚጠቀሙት ሽፋን እኛን ለመብላት እኛን ተመሳስለው እኛ እኮ ልክ እንደናንተ ሙስሊም ነን ልክ እንደናንተ ኦርቶዶክስ ነን ልክ እንደናንተ እንደዚህ ብሎ ሽፋን እኛን ለማረድ እንዲመቻቸው የሚጠቀሙት ሽፋን ነው እንጂ ከውስጣቸው እምነት የላቸውም አየነው ስለዚህ በግልጽ ይሄን እናስተካክለው በግልጽ እኛ መኖር የምንችለው ለራሳችን ስንሆን ብቻ ነው እስካሁን ይሄ ሁሉ እየተበላን ያለ ነው ደግሞ ከዚህኛው አሁን ከምናነሳቸውን ጽንሰ ሀሳብ ተነሶች ሆን ራሳችን አናይም ለሌላ ሰው ነው የምንኖረው ልክ አንድ አባት ማድረግ ያለበት ለልጆች አይደለም መጀመሪያ መንከባከብ ያለበት ለልጆች አይደለም ልብስ የሚገዛው መግባት ያለበት እኛ የምናርገው ግን በተገላብጠሽ ነው እኛ የትግራይ ሰዎች ለትግራይ ሳይሆን የምንቆረቆረው የምንለፋው ባሪያ የምንሆነው ዘመናት ተመልሰን ካየነው ለትግራይ ረስተን ለሌላ ነው ባሪያ ሆነን የነበር ነው ትክክል ስለዚህ ቤታችን እናጽዳ ቤታችን ሁሉም ነገር ሀብት ሁሉም ታሪክ ዓለም የሚያስቀና ታሪክ ይዘን ዓለም የሚያስቀና ሀብት ይዘን ራሳችን ሳንጠቀም ለሌላ ነው ይሄድ ነው ስለዚህ ጥፋቱ የኛ ነው መጀመሪያ የኛ ጥፋት ነው በትክክል እንዲሁም ሳንመሰገን ደግሞ ያ ጥሩ ሰርተህ ምንድነው የሚባል በትግርኛ እንታይ ይባል ክንዱ ዘኸለስኩ ኢዴ ተነኸስኩ በአማርኛም ይኖረዋል ያ በትክክል ስለዚህ አሁንም አየነው በቃ ወንድማችን ነው ምናምን ነው ስንል የነበረውን አየነው አሁን እንዳልኩት ሰው ብቻችን ቀረን ጥሩ ነው እንደኔ እንደዚህ ማየታችን ጥሩ ነው ይሄን ያክል ፈተና እስኪበዛብን ድረስ እንደዛ መሆን ነበረብን ወይ የራሳችን ስንፍና ነው በትክክል ምልከታችን ትክክል ስላልነበረ ምልከታችን የተበላሸበት ምክንያት ምንድነው ብዙ ጥያቄ ልናነሳ እንችላለን የወላጆቻችን የአባቶቻችን የመሪዎቻችን የሃይማኖት መሪዎችም የፖለቲካ መሪዎችም ሁሉም ድርሻ አላቸው ራሳችን እንዳናይ ነው የተደረግነው ትግራይ እንዳናያት ነው የተደረግነው ትግራይ እንድንጠላት ነው የተደረግነው እቺ ድሃ እቺ ምን አላት ኃይለ ሥላሴ እንደዛ ሲል ነበረ ቅማላም ትግሬ ድሃ ትግሬ ምናምን ሲል ነበረ ያንን ተባዛ ደርግም እንደዛ ምን አለባት ከዛ ምናምን ተናቃለ እነዚህ ችጋራሞች ምናምን ሲል ነበረ ያንን ቀጠለ ራሳችን ችጋራም ነው የቆጠር ነው ትግራዋይ ራሱ እንደሱ የሚል ሰው አለ ራሱ
በቃ ያምኑት ተቀብሎ አምኖ በዛ እየሄደ ነው። በጣም ያሳዝናል። ከዛ ምን ሆነ ወደ መፍትሄው እኔም አሁን የተሰማኝ ስሜት ነው የሪፍሌክት ያደረግኩ ያለ። ከዛ ምን ሆነ እኛ ለካ ድሆች ነን የእነሱ ሀሳብ ተቀብለን እኮ ነው የራሳችን ሳንመረምር ያ እኮ ነው እኛ ለካ ድሆች ነን። ስለዚህ ወዴት እንሄዳለን? አይ የሸዋ ጤፍ እኛ ጋር ካልገባ ምን እንሆናለን? እንደ ራስን መሬት ለምን አታርስም? እኛ ጋር ትግራይ እኮ የማይበቅል እርሻ የለም። የራያ እርሻ ብታርስ እንኳን ብቻ እንኳን ለትግራይ በሙሉ ለኢትዮጵያ በሙሉ የሚችል እርሻ ነው ያለ። የምዕራብ ብትጨምሪበት ተውላ አፍሪካ ሙሉ ይበቃል። ግን እንዳናይሆን ድሆች እንደሆን ራሳችን አመን ተሰደትን ጠፋን። አሁን ደግሞ ጠቅላላ ሙሉ በሙሉ ከመሬት እንዲያጠፉን ተነሱ። አስተሳሰብ ግን በፈጣሪ ዘንድ እስካሁን አለን አንጠፋም። ደግሞ ኧረ ምን መሰለህ እንትን ሲተሩት ምን ይላሉ ስዊድኖች፣ የማይገድልህ ነገር ያጠነክረሃል። ስለዚህ በእርግጥ ብዙ ሰው ከስረናል፣ ብዙ ነገር ተከስተዋል። በትግራይ ላይ ያልተደረገ ነገር የለም። ሴቶች ተደፍረዋል፣ ልጆች በረሃብ እየሞቱ ናቸው። ግን አንጠፋም መስሏቸው እንጂ የእነሱ ፕላን ብቻ የሚሄድ መስላቸው የአላህ ፕላን ደግሞ እነሱ ረስቶ እኛ አሁን ተጠናክረን እስከ መጨረሻ እንታገላለን። አመሰግናለሁ ወንድሜ። አንድ ሀሳብ ይቅርታ ካላበዛሁልሽ አንድ ሀሳብ እሺ በልና ልንዘጋ ነው። ሌላ ጊዜ አሳጥራታለሁኝ። ከዚህ ጋር ተያያዥ ሌላው በዚህ መንጽር ለሁሉም እንየው፣ ለሁሉም በዚህ መንጽር ዙሪያችን ያለው አሁን ከኤርትራ ላለው ለምሳሌ ከዚህ በፊት ከምኒልክ በፊት ያው ሁላችን አንድ ነን፣ ብሔረ አጋዝንን ሁላችን። ያ ስርዓት የፈጠረው የራሳችን ነገስታ የራሳችን መሪዎችም የምኒልክ ስርዓትና የጣሊያን ስርዓት እንዲቀጥል ነው ያደረጉት። ኦነስትሊ ያንን ማድረግ መፍቀድ አልነበረባቸውም። በራችን መጠቀም ነበረብን እንጂ በር ይዘህ ነው ህልውና የሚኖርህ ሀብት የምታኖረው ከዓለም ነጋዴ የምትሆነው እሱ እንዳይኖር ፈቅደው ደግሞ የሚገርምህ ልቋጭህ ተጋሩ ማለት እኮ ነጋዴ ማለት ነው። የሚገርምህ ነጋዴ ነው። ትጃራ ከትጃራ የመጣ እኮ ነው። ነጋዴ ማለት እኮ ነው። በባህሪው ነጋዴ ነው። በቃ ጭራሸኛ ሰው እንዳትነግድ ግን ራስህን ጎረርህን ዘጋህ። ባህርህን ለማይጠቀመው ሰው ለአውሬ ለሆነ ሰው አሳልፈህ ሰጠህ። ስለዚህ አሁን ግን ጄኖሳይደር ስለሆነች ስለ ሉዓላዊነት መናገር መብት ስለሌላት ባህራችንን ማስመለስ ያለብን የራሳችን ኃይል ነው። አሁን ጉልበታችን ነው። እነሱ ፈቅደውልን አይደለም። ሁለት ኤርትራ የኛ የውስጣችን ጉዳይ ነው እንጂ እነሱ ወደኛ አሁን ጣታቸው የሚቀስርበት ምክንያት የለም። የራሳችን ጉዳይ ምክንያታቸው እናቴን ገድለዋል፣ እህቴን ደፍረዋል፣ ወንድሜን አቃጥለዋል፣ ገደል ሰብረዋል። ስለዚህ ይሄንን እስካካክስብኝ ድረስ ደስ ያለኝ የመጠየቅም የራሴ የተበደልኩበትን እንድዋጣ የማድረግም የራሴ ኃላፊነት ነው። ጣልቃ ገባህብኝ ምናምን አይሰራም። እሱ የፈልገው ነገር አድርጎ እሱ እንደዛ ሊልኝ አይችልም። የደበደበ ነገር ለማሁን ባያል እኮ በኤርትራ የመጣ ነው የተደበደበ ያለ ሁሉ በሁሉ ተንኮል የመጨረሻ ሁሉ የራሱ ኤርትራ ነው። ኤርትራ ይህን ባያደርግ አማራ አይደፍርም። እሱ እንደዛ ባያደርግ ምንም ሰውዬ እርኩስ ሰውዬ አይደፍርም። ስለዚህ በሙሉ ገመና እዛ ጋር ነው ያለችው ኢትዮጵያ። አሁን እዛ የበጠበጡ እያፈረሱ ያሉት እነሱ አይደለም፣ ብዙ ነገር እየሰሩ ያሉት ይታወቃል። ኳሷ እነሱ ጋር ነው ያለችው። ስለዚህ እዛ ጋር ያለችውን ኳሷ ብትንትኑ አውጥተን እኛን የሚመች ባህላችን ይዘን እኛን የሚመች ሰዎችን በትክክል እኛ የትግራይ ተወላጆች ነን ከትግራይ ጋር መሄድ እንችላለን ብሎ በስነ ልቦና በትክክል ያለማጭበርበር የሚመጡ ከሆኑ ኦኬ፣ የማይመጡ ኤርትራ የሚል ደግሞ ኤርትራ ሁን ችግር የለም፣ ግን ምላስን ለእኔ ብትከፍት ምላስን ይቆረጣል። አንድ እኔ ኤርትራዊ ትምክህተኛ ነኝ ለትግራይ ሰው መግደል አለብኝ ሲል ደግሞ አንገት ትቆርጠዋለህ። እንደዛ ስናደርግ ነው የምንከባበረው። እሲሩ የሚለው ከአሁን በኋላ ቤታችን ነው ግቡ ነግዱ ምናምን የሚለው ነገር ከህግ ውጭ ከማንም አካል መገናኘት አንፈልግም። አመሰግናለሁ ወንድሜ፣ መሄድ አለብኝ ስራ ስለምገባ ማላቋርጠ። እሺ ሀሳቦችና አንኳር ስለሆኑ እሺ እገባለሁ። ነገ ወይ ነገ ወዲያ ኢንሻአላህ እገባለሁ በአማርኛ። እሺ በጣም አመሰግናለሁ። አይ ስለሚሄድ ነው እንደገና ወይ ነገው እገባለሁ ኢንሻአላህ እንደገና በአማርኛ። ረጅም ጊዜ ስለ አልገባሁም
ሌላም ብዙ ስላለ ኢንሻአላህ እገባለሁ እና አመሰግናለሁ። ሐሳብህ በጣም አመሰግናለሁ። ተመችቶኛል። ሐሳብህ እኔም ሙሉ በሙሉ ደግፈዋለሁ። ታንክ ዩ ሶ ማች ታንክ ዩ ባባ። አመሰግናለሁ። እሺ እንግዲህ በቃ ሌላ ጊዜ እገባለሁ፣ ምክንያቱም መሄድ አለብኝ። ስለዚህ ኢትዮጵያ ተከታተሉ። ሌላ ሜዲያ እስክስሙ እዛ ታፍናችሁ ወይ ደግሞ ማፈን የፈለጋችሁ አላቅም። ኤኒዌይ ዓለም ምን እንደሆነ እንዳለ እዩቱና እናንተም ተቀየሩ። ዝም ብሎ ለራሳችሁ ስትሉ እንጂ ለእኛ እንደማትሆኑ እኮ አውቀናል። ቁርጣችን አውቀናል። ራሳችን እየተታገል ነው እስከ መጨረሻ። ትግራይ ታሸንፋለች። ህዝብ ትግራይ ያሸንፋል። ምክንያቱ የተበደለ ህዝብ ስለሆነ ሀቅ ስላለው ስለሆነ ያሸንፋል። ቲዲኤፍ ደግሞ በጣም በጠንካርነት በጥንካሬ ወንድ እንደሆነ እያሳያችሁ ነው። ይህን ሁሉ ቦታ ያለ ግፍ እንዴት እንደደረሰ እስከ ደሴ እንዴት እንደደረሰ እናንተ ግን በሃይማኖትም በምንም ስም ለማጥፋት ያላደረጋችሁ ነገር የለም። አንድ ሰውዬ ሌላ ጊዜ ገብቼ በእነሱ እናገራለሁ። ዝም ብሎ የሌለ ነገር እያተናገራችሁ የነ ዳንኤል ክብረት ትታችሁ ለህዝብ ትግራይና ለቲዲኤፍ ስም ለማጥፋት የምታረጉት የምትሉት ያላችሁ ቆቦል አይደለም። የሚሰማችሁ ሰው ደግሞ የለም። እና አመሰግናለሁ። አላህ የምትፈሩ ከሆናችሁ ይህን መንግስት አስወግዱት። ለእኛ ሳትሉ ለራሳችሁ ለሐቅ ለመቆምም ግዴታ ስለሆነ ይህ ነው ማለት የፈለግኩት ዛሬ። አኽር ዳዕዋና አልሐምዱሊላህ ረብል ዓለሚን ወሰለላሁ ዐላ ነቢና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።